አንዳንድ ጊዜ እንጠይቃለን መልእክት እንልካለን ከዛ ግን መጠየቅ ብቻ ነው የሚሆነው በቃ እንደዚህ ስጠኝ እንደዚህ አድርግልኝ እንደዚህ ያንን ብቻ ነው የምናደርገውና ከዛ በኋላ ሲመጣም አናየውም መቀበሉንም አናቅበትም አንዳንድ ጊዜ ደግሞ ማመስገን ብቻ ነው የሚመስለን በምን አይነት መንገድ ነው ያሳ መደረግ ያለበት ለምሳሌ በአንዳንድ ነገሮች የሆነ ነገር ወይም ስቶ የሆነ ነገር አጋጥሞ ወይ እግዚአብሔር እላለ ከስንት ጉዳ ወጣይ አስበው አይደለም ወደ ፈጣሪ ግን ያደረስከው መልእክት ነው ይህቺም ጸሎት ናት ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ተቆጠራለች ላንተ ሊጨንቅ ይችላል ጊዜህን ሊበላብል ይወስድብህ ይችላል ነገር ግን አምነህበት ጸሎት ምን እንደሆነ እስክታውቀው ድረስ ሊመስልን የሚችለው አድርግልኝ ብቻ ነው አንተ እናልከው ይህን ነገር አምጣልኝ ነው ይህን ነገር ስጠኝ ነው ይሄ ጎደለ ነው አይ አይደለም ጸሎት ትልቅ አይላሉ በእግዚአብሔር ዘንድ ይቆጠራል ቅድም እንደነገርኩ የሚጸልይ ሰው ማሸነፍ ይከብዳል ብያለሁ የሚጸልይ ሰው ደግሞ ምንድነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው ከፈጣሪው ጋር የሚገናኝ ሰው በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል እግዚአብሔርም ጸሎቱን ይሰማለታል አልሰማም ብሎ ደግሞ ማያማርር ሰው መሆን አለበት ጸሎቴን እግዚአብሔር አልተቀበለኝም ይህን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ለነሳኸኝ የሚል አንደበት ያንተ መሆን አይገባም እግዚአብሔር በልክ የሚሰፋ አምላክ ነው የጥበበንም ያነሳል የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ነው ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን ብለህ ነው ይሄን ቋንቋ ማወቅ ያለብህ